በአማራ ክልል በአገዛዙ ኃይሎችና በፋኖ ኃይሎች መካከል እየተደረገ ባለው ውጊያ ምሽጎች ተደረማምሰዋል። ወልዲያ ዙሪያ ድሮኖች ቅኝት እያደረጉ ነው። የአገዛዙ ኮሎኔል ባፋባሃ ሚኒሊክ ዕዝ መማረኩ ሲታወቅ በርካታ ከባድና ቀላል የጦር መሳሪያም ተማርኳል። የፋኖ ኃይሎች የተለያዩ ከተሞችን ተቆጣጥረዋል። መካነ ሰላም የለገጊዳ ዋና መቀመጫ ወይን አምባ ከተማን ጨምሮ ወልዲያ ግማሽ ያህሉን በቁጥጥር ስር አስገብተናል ሲሉ የፋኖ ኃይሎች አሳውቀዋል። በወሎ ቀጠና በደሴ ዙሪያ 8 ቀበሌዎችን በፋኖ ኃይሎች ቁጥጥር ስር መግባታቸው ታውቋል። በወሎ ከባዱ ትንቅንቅ እንደቀጠለ ነው። ከተሞች በፋኖ እጅ እየገቡ ይገኛሉ። የአገዛዙ ጦር በመሪ ወዳጆ ጦር መንበርከኩም ታውቋል። ደሴና ወልዲያ ዛሬም በሁለቱ ተፋላሚ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። ቀዳሚው መረጃችን ነው። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ባለፈው አንድ ወር ብቻ በታጣቂዎች ከታገቱ ከ15 በላይ ከባድ ተሽከርካሪ ሹፌሮች መካከል 6ቱ በአጋቾች መገደላቸውን አሳውቋል። ሌላኛው መረጃችን ነው። ወደ ዱባይ የሚሄዱ ሴቶችን ለሚያዋርድ የወሲብ ንግድ እንደሚያቀርብ በቢቢሲ ምርመራ የተጋለጠው ግለሰብ በዱባይ በፖሊስ ቁጥጥር ስር መግባቱ ተነገረ። በዜናችን አካተነዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመንግስታቱ ድርጅት ባደረጉት ንግግር ለፊልስጤም ሀገርነት እውቅና መሰጠቱን ነፍቀዋል። ንግግራቸውን በሚያደርጉበት ወቅት ብዙ አመራሮች፣ ዲፕሎማቶች አዳራሹን ጥለው በመውጣት ተቃውሟቸውን አሳይተዋል። ሌላኛው መረጃችን ነው። መላው የክርስትና እምነት ተከታዮች በሙሉ እንኳን ለመስቀል በዓል በሰላም አድረሳችሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾቻችን፣ ከላይ ባርስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋገራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። በአማራ ክልል በአገዛዙ ኃይሎችና በፋኖ ኃይሎች መካከል እየተደረገ ባለው ውጊያ ምሽጎች መደረማመሳቸው ከተሞችን በቁጥጥር ስር መግባታቸውን የፋኖ የመረጃ ምንጮች እየዘገቡ ይገኛሉ። ባለፉት 3 ተከታታይ ቀናት የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ዕዝ በአገዛዙ ሰራዊት ላይ ከፍተኛ ኪሳራን አድርሷል። በአይነቱ የተለየ ድልንም አስመዝግቧል። የአማራ ፋኖ በወታደራዊ ዘርፍ የአገዛዙን ሰራዊት ማንበርከክ እንደሚችልም በተደጋጋሚ አረጋግጧል። በጎጃምና በጎንደር በወሎና በሸዋ የተናበቡ የተቀናጁ ተመሳሳይ ወታደራዊ ዘመቻዎችን ካደረጉ በኋላ የአገዛዙ ሰራዊት ሊዋጋ የሚችልበት ስሜቱም ሞራሉም ፍላጎቱም ፈጽሞ እንደሌለው እርግጠኛ መሆን የሚችሉበት ደረጃ ላይ ያደረሳቸውን በርካታ ወታደሮችን መማረክ ችለዋል። አንድ የአገዛዙ ከፍተኛ ኮሎኔልን በአማራ ፋኖ ብሔራዊ ኃይል ሚኒሊክ ዕዝ መማረኩ ታውቋል። የ12ኛ ክፍለ ጦር ዋና አዛዡም ሲቆስል ምክትሉ ተማርኳል። 15 ፓትሮልና አምቡላንስ እንዲሁም 2 ኦራል መማረኩ ታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ መስከረም 14 ቀን 2018 ዓ.ም ከጠዋቱ 12 ሰዓት የተጀመረው ዘመቻ አርበኛ አደማሊ አባናደው በ5ቱ ኮሮችና በዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን እያስመዘገበ ዛሬም ተጠናክሮ ቀጥሏል። በአገዛዙ ኃይሎችና በፋኖ ኃይሎች መካከል እየተደረገ ባለው በዚህ ውጊያ የፋኖ ኃይሎች የተለያዩ ከተሞችን ከአገዛዙ ኃይሎች እያስለቀቁ በቁጥጥራቸው ስር በማስገባት ላይ እንደሚገኙም ለማወቅ ተችሏል። መካነ ሰላም የለገጊዳ ዋና መቀመጫ ወይን አምባ ከተማን ጨምሮ ወልዲያ ግማሽ ያህሉ በፋኖ ኃይሎች ቁጥጥር ስር መግባቱ ታውቋል። በወሎ ቀጠና በደሴ ዙሪያ 8 ቀበሌዎችም በፋኖ ኃይሎች ቁጥጥር ስር መግባቱን የፋኖ የመረጃ ምንጮች አመላክተዋል። ወልዲያ ቀጠና ትንቅንቁ ቀጥሏል። የአማራ ፋኖ ከተማዋን ሙሉ በሙሉ ለመቆጣጠር እየተፋለመ ሲገኝ የአገዛዙ ጦር በከተማዋ ብቻ 2 ሰው አልባ ድሮንን ጨምሮ መድፍን ከአፋር ባስመጣቸው ተጨማሪ ወታደሮች በመታገዝ እያደረገ እንደሚገኝም ለማወቅ ተችሏል። በከተማ ውስጥ የሚገኙ የብልጽግና አመራሮች ወልዲያ ለቀው ከወጡ የሰነበቱ ሲሆን የብልጽግና መከላከያ ኃይልም ሽሽት ላይ እንደሚገኝ የዓይን እማኞች ተናግረዋል። የመከላከያ ሰራዊቱ በወሎ ቀጠና ስለተማረኩበት ከባድ መሳሪያዎችም ሆነ ወታደሮች እስካሁን ያለው ነገር የለም። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ባለፈው ነሐሴ ወር ብቻ በታጣቂዎች ከታገቱ ከ15 በላይ የከባድ ተሽከርካሪ ሹፌሮች መካከል 6ቱ በአጋቾቻቸው እንደተገደሉ መስማቱን ጠቅሶ ሸገር ሚዲያ ዘግቧል። እገታና ግድያው በተለይም በኦሮሚያ ክልል ወለንጪቲና አሊዶሮ አካባቢ በብዛት እንደሚፈጸም ፌዴሬሽኑ መናገሩን የጠቀሰው ዘገባው በወለንጪቲ አካባቢ የሚፈጸመው እገታ ግን የጸጥታ ኃይሎች ባደረጉት ጥበቃ ከጊዜ ወደ ጊዜ ተሻሽሏል ማለት አመላክቷል። የከባድ ተሽከርካሪ ሹፌሮች በየጊዜው የሚፈጸምባቸውን ግድያና እገታ በመፍራትም የከተማ ታክሲ ሹፌርነት ሙያን ለመምረጥ እንደተገደዱም ፌዴሬሽኑ አክሎ ተናግሯል።
ወደ ዱባይ የሚሄዱ ሴቶችን ለሚያዋርድ የወሲብ ንግድ እንደሚያቀርብ በቢቢሲ ምርመራ የተጋለጠው ግለሰብ በፖሊስ መያዙን ቢቢሲ ዘግቧል። በዱባይ ቅንጡ መኖሪያ ቤቶች አካባቢ ሴቶችን ለወሲብ ንግድ ሲያቀርብ የነበረው ግለሰብ በተባበሩት አረብ ኤምሬትስ ፖሊስ መያዙ ነው የታወቀው። ቢቢሲ ባደረገው ምርመራ ቻርልስ ሚስዌንጋ ሴቶችን በወሲብ ድግሶች ላይ እንደሚያቀርብ ሲናገር ይደመጣል። አቤ በሚል ስም የሚታወቀው ይህ ግለሰብ ለቢቢሲ ሚስጥራዊ የምርመራ ጋዜጠኞች እንዳለው ሴቶችን $1000 ጀምሮ ያቀርባል። ደንበኞችም የፈለጉትን ማንኛውም ነገር እነዚህ ሴቶች ላይ እንደሚፈጽሙ ተናግሯል። በዱባይ ፖሊስ በቁጥጥር ስር የዋለው የግለሰብ ዱባይ በሚገኝ አልዌሪ ከተማ ባለ ማዕከላዊ እስር ቤት ውስጥ እንደሚገኝም ቢቢሲ ያነጋግራቸው የሕግ ባለሙያዎች ገልጸዋል። በኢንተርፖል ኡጋንዳ አማካኝነትም ግለሰቡ የእስር ማዘዣ እንደወጣበት ለማወቅ ተችሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመንግስታቱ ድርጅት ባደረጉት ንግግር ለፊሊስጤም ሀገርነት እውቅና መሰጠቱን ነፍቀዋል። ኔታንያሁ አይሁዳውያንን መግደል ውጤታማ እንደሚያደርግ ያሳየ አሳፋሪ ውሳኔ በማለትም ገልጸውታል። ንግግራቸውን በሚያደርጉበት ወቅትም ብዙ አመራሮች፣ ዲፕሎማቶች አዳራሹን ጥለው በመውጣት ተቃውሟቸውን አሳይተዋል። የጉባኤ አዳራሽም በአብላጫው ባዶ ሆኖ ታይቷል። አዳራሹ ውጪም በታይምስ አደባባይ እስራኤል በጋዛ የከፈተችውን ጦርነት በመቃወም ሰላማዊ ሰልፎች ተካሂደዋል። እስራኤል በጋዛ የቀጠለችውን ጥቃት ዓለም አቀፍ ማህበረሰቡ ኮንኗል። ዩናይትድ ኪንግደም፣ ፈረንሳይ፣ ካናዳና አውስትራሊያን ጨምሮ ሌሎች ሀገራትም ለፊሊስጤም ሀገርነት እውቅና ሰጥተዋል። ቤንያሚን ኔታንያሁ በንግግራቸው መክፈቻ እርግማኑ ያሉትን ካርታ አሳይተዋል። በካርታው ላይ በመካከለኛው ምስራቅ ኢራንን በእጅ አዙር የሚደግፉ ኃይሎች ያሏቸውንም አስታውቀዋል። እስራኤል አምና በሊባኖስ በሂዝቦላ ላይ፣ በየመን ሁቲ አማጽያን ላይ፣ በጋዛ በሐማስ ላይ እንዲሁም በኢራን የፈጸመችው ወታደራዊ ጥቃቶችንም አብራርተዋል። ኔታንያሁ ፊሊስጤም ሀገር ሆና እንድትቀጥል እንደማይፈቅዱና አብዛኞቹ እስራኤላውያን እንደሚደግፏቸውም ተናግረዋል። የመንግስታቱ ድርጅት ኮሚሽን እስራኤል በጋዛ የዘር ጭፍጨፋ ፈጽማለች የሚለውን ለመመርመር መወሰኑን አስመልክቶ መሰረት አልባ ክስ ሲሉ አጣጥለውታል። የመንግስታቱ ድርጅት የሰብአዊ እርዳታ ክፍሎች እስራኤል ሆን ብላ ወደ ጋዛ የሚገባውን እርዳታ እየገደበች እንደሆነ ከዚህ ቀደም ገልጿል። ባሳለፍነው ነሐሴ በጋዛ ረሃቡ ህጻናትን እንደ ቅጠል እያረገፈ እንደሚገኝም ድርጅቱ አስታውቋል። ኔታንያሁ ግን ይህንን ውድቅ አድርገዋል። ጠቅላይ ሚኒስትሩ ያደረጉት ንግግርም በጋዛ በድምጽ ማጉያ እንዲተላለፍ ተወስኗል። የጋዛ ነዋሪዎችን ስልክ በመጥለፍ ንግግራቸው በስልካቸው እንደሚላክም ተናግረዋል። በጋዛ ያሉ የቢቢሲ ምንጮች ግን ስልኮች ላይ ጠለፋ አለመኖሩን ጠቁመዋል። ኔታንያሁ ግባቸው በጋዛ ያሉ ታጋቾችን ማስለቀቅ እንደሆነ ጠቅሰው የእኛ ጀግኖች ከተባበሩት መንግስታት ነው በቀጥታ እየተናገርኩ የምገኘው፣ ለሰከንድም አልረሳናችሁም፣ የእስራኤል ህዝብ ከጎናችሁ ነው፣ እናንተን ወደ አገራችሁ ሳንመልስ አንቀርም ሲሉ መልእክታቸውን አስተላልፈዋል። በጋዛ 48 ታጋቾች የሚገኙ ሲሆን 20 የሚሆኑት በህይወት እንዳሉ ይገመታል። ጠቅላይ ሚኒስትሩ ንግግራቸውን ተከትሎ ከእስራኤል ተቃውሞ ገጥሟቸዋል። የእስራኤሉ ተቃዋሚ ፖለቲከኛ ያይር ላፔድ ዛሬ ያየነው አልቃሻው ጠቅላይ ሚኒስትር ነው፣ ንግግሩ በቸካ አገላለጽ ተሞልቷል፣ የዲፕሎማሲ ቀውሱን ከመፍታት ይልቅ የእስራኤልን ነባራዊ ሁኔታ ወደ ባሰ ደረጃ ወስዶታል ብለዋል። የፊሊስጤሙ ፕሬዝዳንት ማህሙድ አባስ በበኩላቸው በመንግስታቱ ድርጅት ጉባኤ ላይ ባስተላለፉት መልእክት በእስራኤላውያንና ፊሊስጤማውያን መካከል ሰላም ለማውረድ ከዓለም መሪዎች ጋር ተባብሮ ለመስራት ዝግጁ መሆናቸውን አስታውቀዋል። ኔታንያሁ ንግግር ካደረጉ በኋላ ትራምፕ ለጋዜጠኞች ጋዛ ላይ ስምምነት ሊደረስ ይችላል ሲሉ መናገራቸውን ቢቢሲ ዘግቧል። ውድና የተከበራችሁ አድማጭ ተመልካቾቻችን እኛም ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም